ዘራ ብሩክ የተባለው ሰው ስላሴን ነበር። እግዚአብሔር አቦን አዘለ፣ አቦ ደግሞ ስላሴን አዘለ ይላል። ምን ይጠቅማል ተብሎ ለኦርቶዶክስ ተዋህዶ ምን ይጠቅማል ተብሎ ነው የሚጻፈው? እነዚህማ የሚቀሙ የሚያጨሱ ናቸው የሚጽፉ። በሆዱ ውጦ የሚገኝ ተብሎ ይጻፍ። ይህን ሁላ ህዝብ ወደ ገደል የምትከቱት ሆን ብላችሁ በተንኮል በደብተራ በመተት ይዛችሁት ይህን ህዝብ ባዶ ያደረጋችሁት እናንተ ናችሁ። ቃል በቃል ያለው እንግዲህ ከነ መረጃው ነው የምናየው። ምን አይነት መልስ እንደሚሰጡ ማወቅ ነው የምንፈልገው እኛ። ላሳይ እቅድ አልነበረኝም። ዮኒ ግን አንድ ነገር ሲናገር ቅድም ትዝ አለኝና መጽሐፉን አመጣሁት። ለጸጉርሽ ዘለላ ሰላም ላለው ሲል አይ በቃ እንደዛማ ከሆነ ያው ለፈንም ይሆናል ብዬ ይሄን መጽሐፍ አመጣሁት። ለእንትን ሰላምታ እንደሚያቀርቡ ታውቃለህ ዮኒ? ለምን ለእንትን ነው ዮኒ? ለእንትን እንትን ብለህ ዘጋው፣ ግራ አጋባኝ። ላሳይህ የመዝገበ ጸሎት ነው። ያው በየቤቱ የሚገኝ መጽሐፍ ነው። እኔም እንደ ፓስተር ፕሮግራም አለ ልውጣ። እኔም እንደ ፓስተር መዝገበ ጸሎት በየቤቱ ያለ መጽሐፍ ነው። ይሄ እዚህ መጽሐፍ ላይ ገጽ 1153 ላይ አንድ አውጣው ገጹን 1153 ላይ እንደዚህ ይላል። ምን መልክ ነው? ምን ላይ? አዎ መልክ ነው። መርቆሪዎስ ማለት ነው። መልካ መርቆሪዎስ ላይ እንደዚህ ይላል። መርቆሪዎስ ሆይ ይታያል ጽሑፉ ዮኒ? እሺ። መርቆሪዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላል። በጭኖቹ መካከል ያለው ምንድነው? ወገብ የቱ ጋር ነው? አይ ዮኒ ቆይ ጥያቄ መጠየቅ አለበት። ወገብ የቱ ጋር ነው ያለው ዮኒ? ኧረ ተው እናንተማ እኔን ለማስቀሰፍ ነው የመጣችሁት እንጂ በሰላም ምንድነው እንግዲህ ምን አይነት ወገብ ነው ያለው? በአራዳ ቋንቋ ነው የጻፈው። አሁን ምን ይፈልዳል? ጽናቱ ነው የሚገርመው። የዚህ ወገብ ጽናት ይገርመኛል። ተመልከት፣ ምንድነው ያለው? ቅዱስ መስቀልን በመሸከም ነው እና እንደ ምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም ላለው ይላልና ይሄ ከሰላምታ ጋር ተያይዞ በጣም የሚያስቀኝና የሚያዝናናኝ ክፍል ነው ይሄ ክፍል። ለዛ ነው ያመጣሁት። እሺ ዘለቀ ባንጀቴም ሰላም ተብሏል። ቤተሰብ ሰላም ብሉልኝ። ምን ይሻላል? ፍቅር ሲዝም ነው በሉኝ ቤተሰብ። ግራ እየገባኝ ነው። ኧረ ተው ወይኔ ጉዶንን ተበላም ቤተሰብ። ነገር ተበላሸ አለ ዳኛው አለልኝ። እውነቱን ነው። ቀጥል። እሺ ስለ ጌታ እራት አንድ ነገር ልበል። መጽሐፉን ከማሳየቴ በፊት ፈለገ አትናቴዎስ የሚናገረውን ላሰማችሁ። ድምፁን ልጨምረውና ምን እንደሚል ላሰማችሁ። እናታችን ቅዱስ ክርስቶስ ሰምራ በቤተ መቅደስ በተገኘች ጊዜ ከቅዳሴው የመጀመሪያ የጸሎት ክፍለ ጊዜ ጀምሮ እያንዳንዱን የጸሎት ክፍል በሰማያዊ ምስጢር ለውጦ ነው ያሳያት። እናታችን ክርስቶስ ሰምራ በቤተ መቅደስ ተገኝታ እና መጋረጃው ተገርዶ ገና የህሊና ጸሎትን ካህኑ እየጸለየ ሳለ ዲያቆኑ ከቤተልሔም መሶበ ወርቁን ተሸክሞ ሲመጣ ታያለች። እጅግ በጣም ድንቅ ነው። ያ ዲያቆን በላዩ ላይ የተሸከመው ያ መሶበ ወርቅ እጅግ በጣም ድንቅ ምስጢር አለው። እናም አምላካችን ለእናታችን ለቅድስት ክርስቶስ ሰምራ በእውነተኛው ምሳሌ ገለጸላት። ያ መሶበ ወርቋን የተሸከመው ዲያቆን በጭንቅላቱ የ15 ዓመት ሴትን ይዞ ወደ ቅዳሴው ሲገባ ትመለከታለች እና እጅግ በጣም ተደነቀች። እናም ያቺን የ15 ዓመት ሴት የሆነችን ሕፃን ከአብሯ ደግሞ ሕፃን የሆነ ልጅ ለካህኑ ሲሰጠው ትመለከታለች። እሺ ምንድነው እያለን ያለው? ስለ ጌታ እራት ሊያወራን ነው።
ወንድማችን የ15 ዓመት ልጅ ተሸክመው ምናምን ነገር ሲል ሰማሁት። አዎ በኢትዮጵያ ኦርቶዶክስ ሕፃን ልጅ ይሰዋል። ሕፃን ልጅ ይሰዋል ምን ማለት ነው? ለጌታ እራት የሚቀርበው ሕፃን ልጅ ነው። ይኸው አሁን እሱ የተናገረው ክፍል በገድለ ክርስቶስ ሰምራ ላይ የሚገኝ ታሪክ ነው። እንግዲህ እነዚህን መጽሐፍቶች ይኸው እንደዚህ በዚህ መልኩ ይሰብኩታል፣ ያስተምሩታል። ገድለ ክርስቶስ ሰምራ ላይ የካቲቱ ላይ ይሄ ታሪክ ይገኛል። ከዕለታት በአንደኛው ቀን ማለት በመጋቢት 27 ቀን የመድኃኔዓለም በዓል በሚከበርበት ዕለት ሥጋውና ደሙን ለመቀበል እናታችን ክርስቶስ ሰምራ ወደ ቤተ ክርስቲያን ገባች። በዚያን ጊዜ ተድላ ደስታቸውን በምድር ላይ የፈጸሙ ወርቅና ብር፣ ሀብትና ብልጽግና ወዳጆች ሊያዩት የማይቻላቸውን ድንቅና ረቂቅ ምስጢር አየች። በዚያች ዕለት እንደ ሕጉ እንደ ሥርዓቱ ካህናት ሥርዓተ ቁርባንን ይፈጽሙ ዘንድ ወደ ቤተ መቅደስ ገቡ። በዚያ ወቅት ዲያቆኑ ሙቀት ያልተለየው ህብስት በመሶብ ወርቅ ይዞ ወጣ። ያቺ መሶብ ወርቅ ተለውጣ በድንግልና ያለች ብላቴና ሆነች። ህብስቱም ሕፃን ልጅ ወደ መሆን ተለወጠ። መሶብ ወርቁ በድንግልና ያለች ብላቴና ሆነች፣ ህብስቱም ሕፃን ልጅ ወደ መሆን ተለወጠ። ቄሱ ከዲያቆኑ እጅ በተቀበለው ጊዜ ሕፃኑ ህብስት ሆነ፣ ብላቴናይቱ መሶብ ወርቅ ሆነች። ከዚህ በኋላ ቄሱ ሥርዓተ ቅዳሴውን ጀምሮ ሲቀድስ ፈኑ ጸጋ መንፈስ ቅዱስ ወይም የመንፈስ ቅዱስ ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑ ወይም ህብስቱን ያከብረው ዘንድ መንፈስ ቅዱስ በነጭ ርግብ አምሳል ወረደ። ዳግመኛ ይህ ህብስት ተለውጦ ሕፃን ሆነ፣ ህብስቱ ሕፃን ልጅ ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው ይላል። ድጋሜ ላንብበው። ዳግመኛ ይህ ህብስት ተለውጦ ሕፃን ሆነ። ከዚያም ሕፃኑን ይሰዋው ዘንድ መልአኩ ለቄሱ ሰይፍ ሰጠውና ቄሱም ሕፃኑን ሰዋው። በኢትዮጵያ ኦርቶዶክስ ይሄ ስርዓት እንዳለ ገድለ ክርስቶስ ሰምራ ላይ ይናገራል። ይሄን ነው ፈለገ አትናቴዎስ ሲተርክልን የነበረው። ህብስቱ ይለወጥና ሕፃን ልጅ ይሆናል። ከሰማይ መላእክት ደግሞ ሰይፍ ያቀብለዋል ለቄሱ፣ ቄሱ ሕፃኑን ይሰዋዋል። ከዛ አሉ ማለት ነው። አንደኛው ይሄ ነው። ሁለተኛው በኢትዮጵያ ኦርቶዶክስ ለእግዚአብሔር ያላቸውን ክብር ላሳይ። በኢትዮጵያ ኦርቶዶክስ ሥላሴ በምን አይነት ሁኔታ እንደሚገለጥ ላሳያችሁ። ዘርአ ብሩክ የተባለው ሰው ሥላሴን ውጦ ነበር። ሰምተህ ታውቃለህ? ይሁን ይሄን ዘርአ ብሩክ የተባለው ሰው ሥላሴን ውጦ ነበር። ሥላሴ በሰዎች ሆድ ውስጥ ነበሩ ይለናል። ውጦ ነበር። አሳ ነባሪ ነው እንዴ? አሳ ነባሪ ማለት ነው። ምክንያቱም በአሳ ነባሪ ያደረው ነብዩ ዮናስ ነው እስከማውቀው ድረስ ዮናስ ነው በአሳ ነባሪ ውስጥ። ዘርአ ብሩክ ብቻ ሳይሆን ሰይጣን ራሱ ክርስቶስን ውጦታል ይላል ግብረ ሕማማት ላይ። ምን ውስጥ ገባን? በመድኃኔዓለም ምንድን ነው የምሰማው? እዚህ ሥላሴ ታውጠዋል። አንብብለት። እሺ ገድለ ዘርአ ብሩክ ተናግረዋል። 23ኛው ምዕራፍ ሥላሴን ያቀፈውንም ተሸክሞ እንትን የጭነት አገልግሎት የሰጠውንም አንድ ላይ ሁለቱን አነሳለሁ። ጥቅምት በገባ በሰባተኛው ቀን ብፁዕ አባታቸው ዘርአ ብሩክ በሥላሴ ስም የተሰራች ቤተክርስቲያን ሲያጥን በእግዚአብሔር ትእዛዝ 3 ዕንቁዎችን አገኘ። ምን አገኘ? ዕንቁ 3። ያ ጻድቅ አባታቸውም ከፀሐይ 7 እጅ የሚያበሩ 3 ዕንቁዎችን ባገኘ ጊዜ እጅግ ደስ አለው፣ ተደሰተ። ባገኛቸውን ጊዜ አንስቶ ዋጣቸው፣ ዕንቁዎቹን ማለት ነው። 3ቱ ዕንቁዎች በሆዱ ውስጥ ብዙ ቀን ቆዩ። በእነሱ ብርሃን መላ አካሉን ብርሃን አደረጉት። ያም ጻድቅ አባታቸው በሆዱ ውስጥ ያሉ የ3 ዕንቁዎችን ምስጢር
ሳያውቅ ብዙ ቀን ተቀመጠ። እነዚያም አናቁ ስጋውና ነፍሱን ያነጹት ዘንድ ስጋውን ማደሪያ አደረጉት። ከዚህም በኋላ በብዙ ቀን የሶስቱን ዕንቆች ምስጢር ተገለጠለት። እነዚህ የዋጣቸው ዕንቆች በዕንቆች ተመሰሉ እንጂ ዕንቆች እንዳልሆኑ እነዚያ ሶስት ዕንቆች የተባሉ ሶስቱ አካላት ወይም በቅንፍ ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካላት ሥላሴ ናቸው ይላል። ሶስቱ ዕንቆች የተባሉት ዘርአ ብሩክ የዋጣቸው ሥላሴ ነው ይለናል መጽሐፍ። ሥላሴ ለብዙ ቀናት በዘርአ ብሩክ ሆድ ውስጥ ገብተው እንደቆዩ መጽሐፉ ይነግረናል። ማለት ለእግዚአብሔር ያላቸውን ነገር የሚያሳይ መጽሐፍ ምንድነው? ይሄ እየነገረን ያለው ሥላሴን እንደዋጠ። ሁለተኛው ደግሞ ከዚሁ ከእግዚአብሔር ክብር ጋር ተያይዞ የመተዛዘል ደግሞ ምዕራፍ አለ። ልክ አብርሃምን ምሳሌ ያደርጋሉ። አብርሃም ሥላሴን አዝሎ አስገባ የሚል ታሪክ በመጽሐፍ ቅዱስ አናገኝ። እሱም ምሳሌ አድርገው ግን ይሄ መጽሐፍ እግዚአብሔር አቦን አዘለ፣ አቦ ደግሞ ሥላሴን አዘለ ይላል። ተመልከቱ፣ ገድለ አቡነ ገብረ መንፈስ ቅዱስ። ይሄ መጽሐፍ የታተመው እውነት ለመናገር ይቅርታ አድርግልኝ፣ እየቃሙ ወይ ዊድ እያጨሱ ነው የጻፉት። እውነት ለመናገር እንጂ ይሄ ምን ይጠቅማል ተብሎ ለኦርቶዶክስ ተዋህዶ ምን ይጠቅማል ተብሎ ነው የሚጻፈው? ዋት ሪዝን? በምን ምክንያት ለኦርቶዶክስ ይሄ ሁላ ዝባዝንኪ ይጠቅማል እየተባለ እንዴት? እነዚህማ የሚቀሙ የሚያጨሱ ናቸው የሚጽፉት። እውነት ለመናገር በምን ሂሳብ ሥላሴን የዋጠ በሆዱ ውጦ የሚገኝ ተብሎ ይጻፍ? ቃል በቃል ያለው እንግዲህ ከነ መረጃው ነው የምናየው። ምን አይነት መልስ እንደሚሰጡ ማወቅ ነው የምንፈልገው እኛ። ምን አይነት መልስ ነው የምትሰጡት ለዚህ? እውነት ኦርቶዶክስን ለመጥቀም ብላችሁ ነው ወይስ ለመጉዳት ብላችሁ ነው እንደዚህ አይነቱ ነገሮች በሙሉ የምታመጡት? እግዚአብሔር ይገስጻችሁ። ሌላ ምንም ምለው የለም። እግዚአብሔር ይገስጻችሁ። ይህን ሁላ ህዝብ ወደ ገደል የምትከቱት ሆን ብላችሁ በተንኮል በደብተራ በመተት ይዛችሁት ይህን ህዝብ ባዶ ያደረጋችሁት እናንተ ናችሁ። ክርስቶስን ሕፃን ልጅ እያረጋችሁ እድሜ ልካችሁን የምትበሉት እናንተ ናችሁ። የክርስቶስ ልጅ የድንግል ማርያም ልጅ እያላችሁ ሕፃን ልጅ አርጋችሁት። ክርስቶስ የ30 ዓመት ነው። ከዛም በኋላ 3 ዓመት ካስተማረ በኋላ ነው ለእኛ መስዋዕት የሆነው። ሕፃን እያረጋችሁ ሁልጊዜ የምትነግዱበት እግዚአብሔር ልቦና ይስጣችሁ። እውነት ነው የምለው። በጣም ያማል። ቀጥሎ ወንድማችን እና እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። ሕፃን የሚሰዋር ሥላሴ ብለው ሆድ ውስጥ የሚዋጡበት፣ ማርያም ከታመነች ሌላውን ከካደ ችግር የሌለበት ይሄ ሁላ ነው እንግዲህ የሰማነው። ጉድ ነው። እስቲ ነገ ምን አይነት መልስ እንደሚመጣ ሰሞኑን እንሰማለን። ቀጥልልኝ፣ ይቅርታ። እሺ፣ ይሄ መጽሐፍ የታተመው ገድለ አቡነ ገብረ መንፈስ ቅዱስ ነው። የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ በአንድነት ያሳተሙት መጽሐፍ ነው። በሁለቱ ገዳማት በኢትዮጵያ በጣም ታዋቂ ሁለቱ ገዳማት ናቸው። የታተመው በዛ ነው። በዚህ መጽሐፍ ምዕራፍ 13 ላይ የሚገኘውን ሐሳብ ላሳይ። ምዕራፍ 13ኛው ምዕራፍ ላሳይ። እሺ እንደዚህ ይላል። 13ኛ ምዕራፍ ያው ይሄ በባህር ውስጥ ለረጅም ጊዜ እንደኖሩ የሚናገረው ክፍል ነው። ዋናው እኔ የምፈልገውን ሐሳብ ጋር ሂጄ ላሳያችሁ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። 3 ሽማግሌዎች ያረፉበትም ተራራ እንደ ፀሐይ ያበሩ ነበር። አባታቸውም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር ብለህ አለፈን 1 ምዕራፍ ያህል አዝለው ሰደን እያሉ አሰምተው ተናገሩ።
ሽማግሌዎቹ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ከሦስቱ ጥቂት እልፍ እንዳለ ሽማግሌው አባታቸውን እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመለሰ ሄደ ባልንጀሮቼን አምጣቸው አለው። ሽማግሌውም በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም ሦስተኛውን ሽማግሌ አመጣው። ሦስቱንም ሽማግሌ በማዘል አደረሰ ማለት ነው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሦስቱ ሽማግሌዎች ተነስተው ቁመው ለአባታቸው ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጹለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሦስትነት እንዳየ ዘፍጥረት መጽሐፍ ምዕራፍ 18 አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሦስትነት አያቸው። እነዚህ የታዘሉት ሽማግሌዎች ሥላሴ ናቸው እያሉ ነው። አንድ ሰውም እስራኤል የተባለ ያዕቆብ ባደረባት በፈለገ ያቦቅ እንደታገለው እንደባረከውም ዘፍጥረት 28 እንዲሁ አብ ወልድ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን እኛም እናዝልሃለን፣ እስከ ሰባቱ ሰማያትም ድረስ እናወጣሃለን አሉት። አንተ አዝለህናልና አሁን ደግሞ የእኛ ተራ ነው። ማን ነው የሚለው? ይሄን አብ ወልድ መንፈስ ቅዱስ። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባልም ሆኑ። መባረክት ሁሉ ተብለጨለጨ፣ ሰማያት ተናወጡ፣ ድንጋዮች ወደቁ። ደቀ መዛሙርቱ በደብረ ታቦር ታላቅ ምስጢርን እንዳዩ ይህቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት፣ ሐዋርያት እግዚአብሔር እንዳዩ አባታቸውም አዩ። ያን ጊዜ የብርሃን ፈጣሪ አብ አዝሎ እስከ ሁለተኛው ሰማይ እስከ ሦስተኛው እኩሌታ አደረሰው። መጀመሪያ አብ ነው ያዘለው እስከ ሁለተኛው ሰማይ እስከ ሦስተኛው እኩሌታ። ወልድም ተቀብሎ አዝሎ እስከ አምስተኛው ሰማይ እስከ ስድስተኛው እኩሌታ አደረሰው። መንፈስ ቅዱስም እስከ ሰባተኛው ሰማይ ድረስ ግርማ ወደሚያስፈራው ዙፋን አደረሰው። እየተጋገዙ ሦስቱ አካላት አቦን አዘሉ እያለን ነው መጽሐፉ። ልክ አቦ ሦስቱን አካላት እንዳዘላቸው በተራቸው ደግሞ ብድር እየመለሱ ነው ማለት ነው። ለእግዚአብሔር ያላቸውን ክብር እንግዲህ ይመልሱልናል ብዬ ተስፋ አደርጋለሁ። ከምን አንጻር ተጻፈ ይህ መጽሐፍ? እግዚአብሔርን ያከብራል ወይ? በተለይ ሙስሊሞች እንደዚህ አይነት መጽሐፍቶችን እያነሱ ሲሳለቁ በጣም ተመልክቻለሁ። ለምን? ለእግዚአብሔር ክብር የማይመጥን ስለሆነ እንደዚህ አይነት መጽሐፍቶች። እሺ ልቀጥል። እዚህ መጽሐፍ ላይ ሁለት ነገር አሳይቼ ጨርሳለሁ። አንድ እግዚአብሔር በጣም ጨካኝ እንደሆነና አቦ ርኅሩኅ እንደሆነ የጻፉበትን ሐሳብ ላሳይ። ሁለት ከዘላለም ሕይወት አንጻር የተጻፈው በዚህ መጽሐፍ አምስተኛው ተአምር ላይ የተጻፈውን ላሳያችሁ። አምስተኛ ተአምር እግዚአብሔር ጨካኝ አቦ ርኅሩኅ እንደዚህ ይላል። ዝሙትን የምትወድ ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። አምስተኛ ተአምር እቺ ሴት ምንድን ነበረች? ዝሙትን ትወዳለች፣ ሰንበትን አታከብርም፣ ትሽራለች። በሐሰት የምትምል አንዲት ሴት ነበረች። እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት። ለምን? ኃጢአተኛ ስለሆነች። እግዚአብሔር ምን አዘዘባት? እባብ አዘዘባት። ለሽንት ተቀምጣ ሳለ ወደ ማኅፀኗ ገባ። እባቡ ማለት ነው። ለሽንት በተቀመጠችበት እባቡ ወደ ማኅፀኗ ገባ። መኖሪያው አደረጋት እባቡ። እኔ ተጠንቀቁ እህቶች፣ እንግዲህ ለሽንት ስትቀመጡ ተጠንቀቁ። በጣም ከባድ ነው። የበላችሁን ይበላል፣ የጠጣችሁንም ይጠጣል። ካልበላሽ ካልጠጣሽ ግን ሆዷን አንጀቷን ይበላል። እባቡ በውስጧ ሆኖ ማለት ነው። ደሟንም ይጠጣ ነበር። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች። ከሆዷ እስከ አንገቷ ድረስ መላ፣ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር በሆዷ ውስጥ ሆኖ፣ በሆዷም ውስጥ ሆኖ ያውካት ነበር። በባሏ ፊት እንደ በድን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንዳንድ ቀን ድምፁ የፍየል ግልገል፣ አንዳንድ ቀንም እንደ ውሻ ቡችላ ይጮህ ነበር። አንዳንድ ቀንም እንደ ወፍ፣ አንዳንዴም እንደ ቀበሮ ይጮህ ነበር በሆዷ ውስጥ ነው።
ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምልሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለህን? ያው ባሏ ነው፣ መብቱ ነው። ጠጥቶም ባይጠጣም መብቱ ነው። ባለትዳር ናቸው። አትንካኝ እያለችው ለመነችው። አትቅረበኝ፣ በድንን ትገናኛለህን? በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ ደዌ አሳልፎ ሰጠኝ። እንዲህ እያለችው በግድ ተገናኛት። መብቱ ነው፣ ባል ነው እሱ። እሷ ግን ያው በቃ ለእንደዚህ አይነት ነገር ተዳርጌያለሁ አትንካኝ እያለችው ሲገናኛት ምን ሆነ? ያ እባብ ወጥቶ በገባበት ቦታ ማለት ነው ሲገናኙ አባላዘሩን ቆረጠው ይላል። ያም ሰው ወዲያው ሞተ። ያችም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። አሁን ይሄ እግዚአብሔር ቁጣ ነው። ለምን? ስትዘሙት ስለነበር። ተመልከቱ ከዛ በኋላ የሚሆነው። ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ማንን? እግዚአብሔር። ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አድርጋለሁ ብለሽ ተሳይ፣ ገንዘብሽንም ሀብትሽንም ለእርሱ ስጪ ትድኛለሽ አላት። ያሳዘነችው ማንን ነው? እግዚአብሔርን። ገንዘቧን የምትሰጠው ለማን ነው? ለአቡ። የምትሳለው ለማን ነው? ለአቡ። መታሰቢያውን አድርጋለሁ አለች። ያም ጻድቅ ሰው ከእርሷ ተለየ። ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች። ድሆችን፣ ጦማዳሪዎችን አጠገበች። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በዚያች ሌሊት አባታቸው ገብረ መንፈስ ቅዱስ እየሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር። የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚህ ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘልህ አፈርህን ብላ ነው። ያም እባብ ቀድሞ በገባበት ወጥቶ ምድርን ሞላ። የገባው ሽንቷ ሲሸና ነው። ቀድሞ በገባበት ወጣ። አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች። ተሰብስበውን ያን እባብ ገደሉት። ቁመቱ 5 ክንድ ያህል ነበር፣ 2 ሜትር ተኩል ማለት ነው። የሀገሩም ሰዎች ሁሉ ይህን አይተው አደነቁ፣ የአባታቸውን ዝክሩን አደረጉ ይላል። እቺ ሴት ማንን ያሳዘነችው? እግዚአብሔርን አሳዘነችና እግዚአብሔር እባብ ላከባት። እግዚአብሔር የሚቀስፍ የሚቆጣ፣ አቦ ደግሞ ምህረትን የሚያደርግ ምንድነው እየነገሩ ነው ያሉት? ሰዎች በእንደዚህ አይነት ህይወት እንዲኖሩ በፍራቻ በዝክር እያሰቡ እንዲኖሩ የሚያደርግ መጽሐፍ ነው። እዚሁ መጽሐፍ ላይ ከዘላለም ህይወት ጋር የሚናገሩን ሐሳብ ላሳይና ይሁን እጨርሳለሁ። የመዝጊያ ንግግር አድርግ። በምዕራፍ 2 ላይ የሚገኝ በሁለተኛ ተአምር ላይ የሚገኝ ሐሳብ ነው። ሰው በኢትዮጵያ ኦርቶዶክስ በክርስቶስ ኢየሱስ ብቻ አምኖ የዘላለም ህይወት ይገኛል ሲባል በጭራሽ ይላሉ። እንዴት? ሰው ካልሰራ መዳን የለም፣ ድነት አይገኝም። እኔ ዘላለም ህይወት እንዳለኝ እርግጠኛ ነኝ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል ሮሜ መጽሐፍ ምዕራፍ 8 ቁጥር 1 ላይ። ኩነኔ ማለት ፍርድ ነው። ነፃ ወጥተናል በክርስቶስ ኢየሱስ። ሞት የሚይዘን የሚገዛን አይደለንም። ለምን? እኛ የእግዚአብሔር ልጆች ነን። በኢትዮጵያ ኦርቶዶክስ ግን ሰው ካልሰራ የዘላለም ህይወት አያገኝም። ሰው ካልሰራ የዘላለም ህይወት አያገኝም የሚሉት ግን በክርስቶስ ደም ሲሆን ነው። በአቦ ሲሆንስ ይቻላል። ይሄው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ይሄ መነኩሴ ምን አይነት ሰው ነው? ዝሙት የሚያበዛ ነው፣ የሚያስጠነቁል ነው፣ ጠንቋይ ቤት የሚሄድ ነው፣ ስራ የሚያደርግ ነው፣ ጠንቋይ ነው ራሱ ማለት ነው። ሰውየው ኃጢአተኛ ነው፣ ሰውየው ደግሞ መነኩሴ ነው። በጣም በሚገርም ሁኔታ እሺ። ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታቸው የገብረ መንፈስ ቅዱስን የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች የምሕረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጽናለሁ ብሎ አሰበ። የአባታቸውን የገድሉ መጽሐፍ ስሞ ከዚያ ወጥቶ ወደ አገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት። ልብሱንም ገፎ በደምም ተነክሮ ወደ ቤቱ ገባ። በዚያች ሌሊት በእግዚአብሔር ፍቃድ ሞተ። ይሄ ዝሙትን የሚያደርግ ሰው፣ የሚያስጠነቁል ሰው። የጨለማ መላእክት መጥተው ያችን ነፍስ ወሰዷት፣ በእግዚአብሔርም ዙፋኑ ዙሪያ አደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት ብሎ አዘዘ። ለምን? ኃጢአተኛ መነኩሴ ስለነበረ።
ከስራዋ ክፋት የተነሳ በዚያ ልትቀመጥ አይገባትም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ ጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታቸው ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶም በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃል ለምን ይታበላል አለ። ለምን ትዋሻለህ እያለው ነው ጌታ። ሰማይና ምድር በቃል ኪዳን ጸንቶ ይኖራሉ። አቤት ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው። ጌታም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁ አለው። ቃል ለምን ይታበላል ስላለው ምን ዋሸሁ አለ ጌታን ማለት። አባታቸውም ክፉዎች አጋንንት ወደ ሲኦል የወሰዱት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው አለው። መታሰቢያውን አደርጋለሁ ብሏል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዚያን ሰው ኃጢአቱ ስለበዛ ዝም አለ። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዚያ ሰው ጋር ጨምረኝ አለው። ካልማርከው እኔንም ወደ ሲኦል ክተተኝ እያለን ያለው። እሺ አብ ሆይ በባህሪ ልጅ በወልድ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባህሪ አባት በአብ በባህሪ ሕይወት በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በአብ በወልድ በመንፈስ ቅዱስ እማጸናሃለሁ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘ፣ ወደ ሲኦል ሳይጥሏት ፈጥና አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባህር ዳርቻ አገኛት፣ መልሶ እግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሰማሁ ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩበት። ከዚያ ወጥቼ ሲሄድ በዚያች ቀን ሽፍቶች አግኝተው ደብድበው ገደሉኝ፣ ይኸው ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱም በመውደድሽ ልብሽ ከተቃጠለ በቃል ኪዳኑ ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህም ብሎ የምዕመናን አንድነት ወዳለበት ወሰዷት አላቸው። ፈጥነውም ወሰዷት። አባታቸውም ተደሰተ፣ ፊቱም በራ ይላል። ይሄ ሰው ከሲኦል ወጥቶ ወደ ገነት የገባው ምን አይነት ሰው ነው? እዚህ ጋር እንደምናየው ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል፣ ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። አሁን እነዚህ መጽሐፍቶች ገልጠን የምናሳየው እንድታፍሩ እንድትሸማቀቁ እናንተ ላይ ወይ እንደዚህ ለመቀለድ አይደለም። ጉዳዩ የዘላለም ሕይወት ስለሆነ ነው። ጉዳዩ የመጨረሻችንን የሚወስን ነገር ስለሆነ ነው። እኛ ክርስቲያኖች በክርስቶስ ኢየሱስ ትምክት አለን። በክርስቶስ ኢየሱስ እጅግ በጣም እርግጠኞች ነን። ለምን? የዛሬ 2000 ዓመት ቀራንዮ ላይ የሆነው ነገር ለኛ ትምክታችን ስለሆነ ጴንጤ እንድትሆኑ አንፈልግም። እኛ የክርስቶስ እንድትሆኑ ግን ሁሌም ፍላጎታችን ነው። ጴንጤ መሆን ኦርቶዶክስ እንድትወጡ እንደሱ አይደለም ዓላማችን። የክርስቶስ ብቻ እንድትሆኑ ስለምንፈልግ ነው። ለምን? መዳን በሌላ በማንም ስለሌለ፣ መዳኛው መንገድ ኢየሱስ ክርስቶስ ብቻ ስለሆነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መጽሐፉ ምዕራፍ 5 ቁጥር 21 ላይ ሲናገር እኛ በክርስቶስ ኢየሱስ ሆነን ይላል ቃሉ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ምን ማለት መሰላችሁ? ስለኛ ሞተ ማለት ነው። እኛ ኃጢአታችንን በእርሱ ላይ ጭነን የእግዚአብሔርን ጽድቅ አገኘን። መሆን የሚቻለው በክርስቶስ ኢየሱስ ብቻ ስንሆን ነው። እኛ አቡን ስለምንጠላ አይደለም፣ ተክለ ሃይማኖትን ስለምንጠላ አይደለም። በጳውሎስ ስም ቢጻፍም እንቃወማለን። ጳውሎስ የዘላለም ሕይወትን ሊሰጥ አይችልም። ጴጥሮስ የዘላለም ሕይወት ሊሰጥ አይችልም። ኢትዮጵያውያን ስለሆኑ አይደለም እነዚህ ሰዎች የምንቃወመው። ኢትዮጵያውያን መሆናቸው አይደለም፣ የሆነ ቦታ ስላሉ አይደለም። ከእግዚአብሔር ቃል ጋር የሚጋጭ የሚጣላ ስለሆነ ነው። የእግዚአብሔር ቃል እኔ ብቸኛ መንገድ ነኝ አለ ኢየሱስ ክርስቶስ። እሱ ብቻ ከሆነ መንገዱ ሌሎቹ ገደል ናቸው ማለት ነው። እኔ ሕይወት ነኝ አለ። ብቸኛው ሕይወት ኢየሱስ ከሆነ በሌሎቹ በኩል ብትሄድ ሞት ነው ማለት ነው። ወደ አብ የሚያደርስ ብቸኛ መንገድ ኢየሱስ ከሆነ በኢየሱስ ብቻ በተከፈለልህ ወደ አብ ትገባለህ ማለት ነው። ኢየሱስ ክርስቶስ መጣና ሲናገር እኔ ሕግና ነቢያትን ልሽር አልመጣሁም አለ። ግን ቀጥሎ የተናገረው የሚደንቅ ቃል ነው፣ ልፈጽም አለ። ለዛ ነው ኢየሱስ ክርስቶስ መስቀል ላይ ተፈጸመ ያለው። ቅዱስ ጳውሎስ ይህን ቃል ያዘና በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው አለ።
የሚያምን ሁሉ የዘላለም ሕይወት እንዲያገኝ የሚያምን ሁሉ በእግዚአብሔር አብ ፊት በክብር እንዲቆም ክርስቶስ የሕግ ፍጻሜ ሆኗል። ትምክታችን የተሰወርንበት እርሱ ኢየሱስ ክርስቶስ ነው፣ ደሙ ነው። እኛ ምንጠራችሁ ወደ ኢየሱስ እንጂ ወደ ጴንጤ አይደለም። እዚህ አዳራሽ መጣችሁ አብራችሁ እንትን እንድትሉ አይደለም። ወደ ክርስቶስ ግን መምጣት ያስፈልጋል። ለምን? ሕይወት ክርስቶስ ብቻ ስለሆነ። ተባረኩ። ዮኒ ስለሰጠን ዕድል እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርክ። ቴንክ ዩ ብሩክ፣ ተባረክ። ነቢዩ በኢሳይያስ ምዕራፍ 29 ላይ ሲናገር ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ላይ ተናግሮታል። ቃል ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። የሰው ስርዓት በሆነ ትምህርት አይሁዳዊ የሚሆን ክርስትና ውስጥ ያለ ካቶሊክ የሚሆን ኦርቶዶክስ ወንጌል አማኝ የሚሆን ሌሎች እግዚአብሔርን እናምናለን ብለው የሚሉ እንደ ቅዱስ ቃሉ እግዚአብሔርን እንድናምነው እንደ ቅዱስ ቃሉ እግዚአብሔርን እንድንከተል የጌታ ፍቃዱ ነው። ከዛ ውጭ በሆነ በሰው ስርዓት ትምህርት ግን የምንከተል ከሆነ ማንም ይሁን ማንም ያ ትውልድ በጣም ስቷል እና የእግዚአብሔር የልቡ ሀሳብ ወደ ቃሌ ተመለሱ ነው። ጆሮአችሁን አዘንብሉ ቃሌንም ስሙ ነው ብሎ ያለው ጌታ ለቀደመው ትውልድ ይሄን የተባለው፣ በአዲሱን ኪዳን ይሄን የተባለው፣ ከዚህ በኋላ ለሚመጣው ትውልድ ይሄን ነው የሚባለው። ስለዚህ እንደ እግዚአብሔር ቃል የሆነውን አስተምሮት ተከትሎ እግዚአብሔር ማምለክ መልካም ነው። የተጻፉ ችግሮች ናቸው ብለው የሚሉትን ለህዝቡ ቤተክርስቲያኒቱ ታስተካከል ብሎ በሚል የጮት ጩኸት ነው። እነዚህም ብቻ አይደሉም። በጣም ብዙዎች ወንድሞች አሉ በመጽሐፍ የጻፉ እዚህ ያሉት ብቻ አይደሉም። እዚህ ስላሉ እነሱን ጠራው እንጂ ከነሱ ውጪ ከነሱም በፊት ከነሱም በኋላ የጻፉ በጣም ብዙ ወንድሞች አሉና ደስ እያለን ይህንን ነገር በትልቅ አክብሮት በትልቅ ፍርሃት እንናገራለን። ፍርሃቱ ምንድነው? እግዚአብሔርን በመፍራት ማለት ነው እና በአክብሮት እንናገራለን። እስከ ዛሬ ድረስ እንናገራቸው የነበሩትን አሁን እኔም ሆንኩ ሌሎች ወንድሞቼ በየፊናችን በደቂቃዎችን እየተቀባበልን በእጃቸው ላይ ያሉትን መረጃዎች እናሳያለን። ምን ነበር እየጮህን ያለ ነው? ከምንም በላይ አንዱ እንደ መጽሐፍ ቅዱስ ያልተነገሩ ቃላቶች የጌታችንን መድኃኒታችን ኢየሱስ ክርስቶስን አምላክነት በሚያከብር መልክ ሳይሆን በማያከብር መልክ የተጻፉ ጽሁፎች አሉ። ቀጥለን እናሳያለን። ትናንትና ማሳይተናል። ቀጥለን ደግሞ እናሳያለን። የትናንትናውን አንደግም፣ በጣም ብዙ አዳዲስ ነገር ስላለ የሚነሳ ማለት ነው። የጌታችን የኢየሱስ ክርስቶስ እናት በክርስቶስ እህታችን በክርስቶስ እናታችን ብለን ስንጠራት የማናፍርባት አይሁዳዊቷ እናት እስራኤላዊቷ እናት ቅድስት ድንግል ማርያም በስሟ በጣም ብዙ ነገር ተጽፏል። በጣም ብዙ ለባህሪዋም ለምግባሯም የማይመጠን እሷ ያላደረገችው እንኳን እሷ አይደለችም የኔ እናት እንኳን የማታደርገውን የኔ ሚስት እንኳን የማታደርገውን ነገር እሷ አደረገ ተብሎ በስሟ ያላስፈላጊ ነገር ተጽፏል። ያንን ነገርም እኔም ወንድሞቼም እናሳያለን ማለት ነው። ቀጥሎ ደግሞ በነገረ ድነት አቅጣጫም ደግሞ ነገረ ድነትን በተመለከተ ነገረ ድነት እንግዲህ በጣም ወሳኝ ነው። ነገረ ድነታችን በአብና በወልድ በመንፈስ ቅዱስ ላይ የተመሰረተ ነው። ክርስቶስን ማዕከል ያደረገ ነው። ምክንያቱም ክርስቶስ አምላክ ሰው ስለሆነ በሱ የቤዛነት ስራ ነው ሰው የሚድነው። መጽሐፍት ብሉያት አዲስ ኪዳን የሚናገሩት ይህን ነው። ከዚህ በተቃራኒ ያሉ በጣም ብዙ ጽሁፎች አሉ። ስለዚህ የምናነጣጥረው ምንድነው? ነገረ ድህነት ላይ የተጻፉ ጽሁፎችን እናነሳለን። ነገረ ክርስቶስ ላይ የተጻፉ ጽሁፎችን እናነሳለን። ነገረ ማርያም ላይ የተጻፉ ጽሁፎችን እናነሳለን። መጽሐፍቶቹን ገጽ ከምዕራፍ ግዕዝ ከአማርኛ እያሳየን ማለት ነው። ያን እናደርጋለን። እግዚአብሔር አምላክ እንደሚባርክልን ጊዜያችንን እናምናለን። ጸልየን የመጣ ነው። ጌታ ለዘላለም ስሙ ይባረክ። ስለዚህ ይህንን የምሰሙ ሰዎች ሪካርድ አድርጋችሁ የንስሐ አባት ካላችሁ የንስሐ አባቶቻችሁን ካልሆነም ደግሞ ሊቃውንቱም ጭምር ይሰሙታል ብለን እናምናለን። እንደተሰማም በጣም እርግጠኛ ነን፣ ከዚህ ቤትም የነበረውን ነገር ሁሉ ማለት ነው። እና ቤተክርስቲያን ደግሞ በዚህ ጉዳይ ላይ ምን እንደምትሰራ እናያለን። በቅንነት ነው እየተናገርን ያለ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እኛን ብትሰማን እጅግ እንጠቅማታለን። እኛን በተለይ እንደኔ አይነቱ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የወጣን ወንድሞች እናቶች የምናውቀው ነገር ስላለ የተጻፈው ነገር ስላለ በመጽሐፍት ላይ እኔና መሰሎችን እዚህ መርጌቶች አሉ፣ ዲያቆናት አሉ። ዲያቆን እንዳልካል ወንድሜ መርጌታ የቤተ ክህነት ሰው ነው። እውነት የቤተ ክህነት ሰው ነው። መርጌታ ሙሴ የቤተ ክህነት ሰው ነው። ወንድሜ ብሩኬም በቤተ ክህነት ውስጥ በአንድም በተዘዋዋሪ መንገድ ያለፈ ነው። ከዛ ቤት እውቀትንም ምኑንም ያለውን ነገር በየእድሜ ደረጃችን እንደየእውቀታችን ልክ ቤተክርስቲያኒቱን አናቅም ብለን የምንክር ሰዎች አይደለም፣ የምናቅ ሰዎች ነው። የምናውቀውን ሁሉ እናውቃለን፣ የማናውቀውን ደግሞ እንጠይቃለን ማለት ነው። እና እግዚአብሔር ይባረክ። በዚህ መሰረት ነው የምንሄደው። ዛሬ ዮኒ አንተና ወደ ገደለው እንሂድ። ወደ ጉዳዩ ምክንያቱም ሁሉንም ስለሚያውቋቸው ልክ ነው። ወደ ጥያቄዎቹ ተገብቶ ቀጥታ ወደዛ ቢኬድ አንተ ነው አንድ ጥያቄ በመጠየቅ አጭር ጥያቄ መጠየቅ ልጀምር። ዮኒ መቼም ቀላል ጥያቄ ነው፣ የምታውቀው ነው። ሰማያትና ምድር የተፈጠሩት በማን ነው? በጌታ ነው፣ እግዚአብሔር።
ከእርሱ ውጭ ሌላ። እሺ አንድ ሁለተኛ ጥያቄ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም የነበረችበት ጊዜ የዛሬ 2000 ዓመት ነው አይደል? ጌታን በወለደችበት ጊዜ ጌታን ከመውለዷ ከ15 ዓመት በፊት እንደነበረች የ15 ዓመት ልጅ እንደነበረች በኢትዮጵያ ኦርቶዶክስ ቤተክርስቲያን በሌሎችም የክርስቲያኖች በእኛም በወንጌላውያን አማኞች ዘንድ ይታወቃል። ከዛ በፊት ግን የጌታ እናት ማርያም አልነበረችም አይደል? በጭራሽ አልነበረችም። ትንቢት ነበረ፣ እሷ ግን አልነበረችም። በአካል በብሉይ ኪዳን አልነበረችም ጨርሶ። ቴንክ ዩ። በዚህ ከጠየቅኩኝ ወደሚቀጥለው ክፍል ላይ ልግባ። ቪዲዮ ልክፈት። ኦኬ እሺ ብሩኬ ወይ ቴዳ ስብሐተ እንዚራን ታዘጋጁልኛላችሁ። የአባ ጊዮርጊስ ዘጋስጫን ማለት ነው። እኔ ታምረ ማርያምና ሰዓታት መጽሐፍትን አዘጋጃለሁ። በዚህ ላይ የምንለውን ካልን በኋላ ሌሎችም መርጌቶች ወንድሞቼ ጋር ያለውን ነገር ከተናገርን በኋላ ወደሚቀጥለው እንሄዳለን። ጊዜያችንን ለመጠቀም ማለት ዮኒ ጋር ሌሊት ስለሆነ ያው ምንም ቅድም እንኳን ጊዜ ያለኝ ብሎ ቢልም እንቅልፍ ደግሞ እንዳይጫጫን ዋና ዋናውን ነገር እንነካለን ማለት ነው። መጽሐፈ ሰዓታት እዚህ ያሉ ወንድሞች ያውቃሉ። መጽሐፈ ሰዓታት ስብሐተ ፍቁር ላይ ዘማርያም እንዲህ የሚል ቃል አለ። እሺ እንዲህ የሚል ቃል አለ። በጣም ብዙ ጊዜ ያሳይተናል። ታምረ ማርያምን አሳያለሁ፣ ድርሳነ ኪዳነ ምሕረትን አሳያለሁ። 3 መጽሐፍቶችን እናያለን። ሌሎችም ደግሞ ወንድሞች ያሳያሉ። መጽሐፈ ሰዓታት የቤተክርስቲያኒቱ ነው። ድርሳነ ኪዳነ ምሕረት የቤተክርስቲያኒቱ ነው። ታምረ ማርያም መቅደም የቤተክርስቲያኒቱ ነው። እንደዚህ ይላል። እምቅድመ ሰማይ ወምድር ሀለወትኪ ይላል ግዕዙ። ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ይላል። ድርሳነ ሰንበትን እሺ አነባለሁ መርጌታ። እሺ ምን ይላል ትርጉሙ? አነዋወርሽ ይላል። መኖር የጀመርሽው ማለት እንጂ ነውረኛ ነሽ ማለት አይደለም። አነዋወርሽ ብሎ የሚለው መኖር የጀመርሽው ህልውናሽ መኖር የጀመረው ሰማያትና ምድር ሳይፈጠሩ ነው ይላል ዮኒ። የጌታ እናት ማርያም መኖር የጀመረችው ሰማያትና ምድር ሳይፈጠሩ ነው ይላል። ፀሐይና ጨረቃም አልቀደሙሽም ማለት በአፈጣጠራቸው ማለት ነው። በአፈጣጠራቸው ያው መቼም ሩጫ ገጥመው በሩጫ አይደለም አልቀደሙሽም የተባለው በአፈጣጠር ማለት ነው። እሷ ሰማያት ፀሐይና ጨረቃ ሳይፈጠሩ በፊት ነበረች እያልን አነዋወርሽ አልቀደሙሽም። የሰማይ መላእክት ይላላኩሻል ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን ብሎ ይላል። ጊዜ ወሰደ። አይ ቲንክ መሄድ ካለብህ ዮኒ። ኦኬ እሺ። ስለዚህ አነዋወርሽ መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክትም ይላላኩሻል ይላል። ይህን ክፍል ብዙ ጊዜ ጠይቀን በጣም ብዙ ጊዜ ጠይቀን ኖ በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ቃል ነው ይላሉ። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለውን በታምረ ማርያም መቅድም ላይ እንደዚህ ተጽፏል። ታምረ ማርያም መቅድሙ ላይ እንደዚህ ተጽፏል። ቁጥሩንም ቁጥሩንም እየነገርካቸው በቁጥር አንተ እንጂ የምታውቀው እኛ እናውቀው። ስለዚህ ዩሜክሽ ቴላዝነ የት ቦታ ላይ ምን እንደሆነ እየነገርክን አደራ። ይሄ እንግዲህ ስብሐተ ፍቁር መጽሐፈ ሰዓታት ስብሐተ ፍቁር አገልጋዮች የሆኑ ካህናትና ዲያቆናት መርጌቶች ያውቁታል። ስብሐተ ፍቁር ዘማርያም አለ፣ ጊዮርጊስ አለ፣ የተክለ ሃይማኖት አለ፣ እንደዚህ ማለት ነው። ይሄ ግን የማርያም ብሎ የሚለው ክፍል ላይ ማለት ነው። ስብሐተ ፍቁር ዘማርያም ላይ ምን ይላል? ገጽ እኔ ባያስኩት መጽሐፈ ሰዓታት ገጽ 246 ላይ ያው ግዕዙ እምቅድመ ሰማይ ወምድር ሀለወትኪ ይላል። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። አነዋወርሽ ብሎ የሚለውን ቃል ልብ በሉ። ነውረኛ ነሽ ብሎ የሚል ቃል አይደለም። አነዋወርሽ ማለት መኖር የጀመርሽው ማለት ነው። እንደዛ አድርገው አንዳንዶች እንዳይተረጉሙ ብዬ ነው እንጂ እሷ ነውረኛ ነች እንደዚህ ብሎ የሚል ቃል የለም። አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው ማለት
የነበረችው ሰማይና ምድር ሳይፈጠሩ በፊት ነው ብሎ እኮ 4 ነጥብ አድርጎታል። ረሳው 4 ነጥብ። ጸሐፊው ኤርሜ ጸሐፊው የሆነ ግለሰብ አይደለም፣ ግለሰብ ነው የሆነ ሰው። ይሄኛው ግለሰብ ተርጓሚውን አላውቅም። ጸሐፊው ቤተክርስቲያኒቱ ናት። ጸሐፊው አባ ጊዮርጊስ ዘጋስጫ እና አባ ጊዮርጊስ ዘጋስጫ። አባ ጊዮርጊስ ዘጋስጫ ማነው? አባ ጊዮርጊስ ዘጋስጫ ጥቂት ነገር ንገረን። ምክንያቱም ማንም ሰው የጻፈውን መጽሐፍ አምጥታችሁ የሚል ሲኖር ስለሚል አባ ጊዮርጊስ ዘጋስጫ ይኸው መቅደማቸው መጽሐፈ ሚስጥር ብሎ በሚለው ላይ መግቢያው ላይ ኢትዮጵያዊው ሊቅ ጻድቅ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓ ም በወሎ ክፍለ ሀገር በቦረና ወረዳ ሸገላ ወይ ደግሞ ሰገላ በተሰኙ ቦታ ነው። ከተከበሩ መምህራን ወገን የሆኑ አባታችን ህዝበ ጽዮንን የቤተ መንግሥት ባለሟልና በጥበብ መጽሐፍትን የተሞሉ የሰገላ ሀገር ገዢ ነበሩ። ከወለቃ ሹማምንትም ወገን የሆኑት እናታቸው እምነ ጽዮን ደግ ሰው ነበሩ ይላል። ስለዚህ እሳቸው በ1357 ወሎ ክፍለ ሀገር ውስጥ የተወለዱ አባ ጊዮርጊስ ዘጋስጫ በቤተ ክርስቲያኒት ውስጥ አብዛኛው መጽሐፍቶች በተለይ ነገረ ማርያም በተመለከተ የተጻፈው በእሳቸውና በሌሎችም አሉ። በቅዱስ ኤፍሬም ሶርያዊ ተብሎ ይባል ዛሀገረ በንሳው ሕርያቆስ የሚባሉ አሉ። በቅዱስ ያሬድም ተጽፏል ይባላል። ግን በዋነኛው ነገር ከፍተኛ መጽሐፍት የተጻፉት በእኚህ አባት በኩል ነው። ስለዚህ ይሄ መጽሐፈ ሰዓታት የተጻፈው የተደረሰው በእሳቸው ነው ማለት ነው። ጥሩ ጥያቄ ጠይቀኝ ቴዲዬ፣ ዮኒም ጥሩ ጥያቄ ጠይቀኝ። ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል ይላል። ይሄንን ግን በአምላክ ሕሊና ታስባ ትኖር ነበር ብሎ በሚለው ነው የሚተረጉሙት። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር ይላል። ይሄ በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው በልቦና መታሰብ እንጂ በመፈጠር ግን አልነበረችም ይላሉ። ኦኬ፣ ይሄ ከሆነ ያስማማናል። በመፈጠር አልነበረችም ያስማማናል። ፍጥረቱ ሁሉ በአምላክ ልቦና ታስቧል። የጌታችንም እናት በአምላክ ልቦና ታስባ ነበር ብሎ ቢለኝ ዓለም ሳይፈጠር በእግዚአብሔር ልቦና ታስባ ነበር ብሎ ቢል አይጎረብጣል። አሜን የምንለው ነው። ፍጥረቱ ሁሉ በአምላክ ልቦና ታስቧል። ግን ይሄ በአምላክ ልቦና መታሰብ ብቻ ነው ብሎ እንዳለን ይሄኛው ግን በአምላክ ልቦና መታሰብ ብቻ አይደለም፣ ነበርሽ ነው ብሎ የሚለው ሳይፈጠሩ ሰማይና ምድር ሳይፈጠሩ ነው አነዋወርሽ የጀመረው። ፀሐይና ጨረቃ አልቀደሙሽም ይላል። በአፈጣጠር ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል ይላል። ስለዚህ የሰማይ መላእክት የሚላላኳት ዓለም ሳይፈጠር አስቀድሞ ፀሐይና ጨረቃም ሳይፈጠሩ አስቀድሞ ስለነበረች ነው። መላእክትን ታዛቸው ነበር ማለት ነው። ዓለም ሳይፈጠር የጌታችን እናት ይህንን አድርጋለች አላደረገችም? እንድታደርግም እድሜውም ራሱ አይፈቅድላትም። የዛሬ 2000 ዓመት ነው የነበረችው እሷ። ከዛ በፊት አልነበረችም። ነበረችም ከተባለ በአምላክ ልቦና ታስባ ነው እንጂ መኖር ያለባት መላእክትን እየላከች አይደለም መኖር ያለባት ማለት ነው። መላእክትን ከተላላኳት ከሥላሴ አራተኛ ሆና ነበረች ማለት ነው። ይህን ክፍል በድርሳነ ኪዳነ ምሕረት ላይ በዚህኛው መጽሐፍ ላይ ድርሳነ ኪዳነ ምሕረት አሳታሚው አዘጋጅ የቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ማለት ነው፣ የቤተ ክርስቲያኒቱ ማለት ነው። በዚህ ክፍል ላይ ገጽ 118 ገጽ 118 ላይ ዮኒ ይሄ ጽሑፍ ምን ይላል? እስቲ ያቀለምኩት። እሺ ምን ይላል? ትንሽ ቀረብ አድርገው። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት። ከዛ ወደዚህ አድርገው ፀሐይ የከለላት ነው የሚለው። የከለላት ሁለተኛ ሰማይ እርሷ ናት። ከማን አስቀድማ የነበረች? ከፍጡራን አስቀድማ ነበረች ማለት ነው። አዎ ምን ላይ ነው ይሄ? ይህንን ነገርና እየነገርከን ድርሳነ ኪዳነ ምሕረት የሰኞው ድርሳን ገጽ 118 ቁጥር 12 ላይ። ዋው! ድርሳነ ኪዳነ ምሕረት የሰኞው ድርሳን ገጽ 118 ቁጥር 12 ላይ ከፍጡራን አስቀድማ ነበረች፣ መላእክትም ያመሰግኗት ነበር። መላእክት ማመስገን ብቻ ሳይሆን እነሱ ሲያመሰግኗት እሷ ደግሞ ትልካቸው ነበር፣ ይላላኳት ነበር ይላል። ይኸውዚህ የእነሱ ስራ እሷን ማመስገን ነው። እሷ ደግሞ እነሱን ትልካቸው ነበር። መቼ?
ሰማያትና ምድር ሳይፈጠሩ ፀሐይና ጨረቃ ሳይፈጠሩ መቼ ከፍጡራን አስቀድማ በሰማይና በምድር ያሉ ፍጥረታት ከመፈጠራቸው በፊት ማለት ነው። እንደዚህ ለጌታችን እናት ተጽፎ ተገኝተዋል ማለት ነው። ኦኬ እሺ፣ ሌሎች ወንድሞች እዚህ ላይ የሚጨምሩት ብርኬ የተዘጋጅተ ከሆነ እንዝራ ስብሐትን ትልቁ ላይ አድርጌ ያለው ጋይድ